ሜርስ ላምሮት ይላል። በስድስተኛው ቀን የቅዳሜ ድምቀት መጣና በፋና ስንት አልማዝ አወጣ የሙዚቃ ወርቅን በየቤት ገባና ለቤተሰብ ብቻ ለማዘር ለፋዘር የሚዘፈን ዘፈን ፋና ላምሮት መጥቶ ይሄው ወጣለት ቀን። ላምሮትን አንስቼ የማረሰው አለ ብሩኬ የሚባል በዳኝነት ወንበር ዳኝነቱን ሲሰጥ የድምጹማ ግርማ ሙዚቃ ይመስላል። ከመሬት ላይ ያለን ጤፍ እንደሚለቅም አጣርቶ መዝኖ አልፋ ምንም ጥያቄ የለም። ከመሬት ላይ ያለን ጤፍ እንደሚለቅም አጣርቶ መዝኖ ስንት ወጣት አፈራ በሙዚቃ እውቀቱ በጥበብ ከሽኑ። የመሃል ዳኛዋ ደርበብ ያለች ደግሞ የሹምነሽ የሹም ዘር በውብ ፈገግታዋ ትሆንለታለች ለመድረኩ ክብር። በያሬድ ሙዚቃ ትምህርት ቤትም እውቀቷን ሰጥታለች። መስጠት ያልቅባት ይኸው ዛሬ ደግሞ በፋና መታለች። ከሙዚቃ ባንዱ ጨዋታ ያልቅበት ሳክስፎን ሸዋለ በረጅም ትንፋሱ በሻክሽፎን ሲያዜም ያልተነካም የለ። ታርቶ ይሄንን አልፌ ከጀሮባዬ ሆኖ ሲያጅበኝ ባየሁት እንደው ተመስጬ ከማይኩም አልፌ ራሴን ካልጣልኩት። ኪቦርድ ሲነሳ ቅድሚያ የሚጠራው የሙዚቃው አውራ ታደለ ነው እንጂ ደግሞ ማን ይኖራል ከከፍታው ስፍራ። ምን ብታደርግ ነው የእጆች ጣቶች እንደሚታዘዙህ? ስትጫወት እኮ ስንት የልቤን ሰረክ እኔም አልከሰስኩህ። እስኪ ላጠቃለው በቅድመ ማጣሪያው በዘወትር ዳኛ የሚያመጣ ድልድይ የሆነልን እሱ ሙዚቃን ወደኛ። ደና የሚጫወት ታለንቱ ያለው ሰው ካየ ፈገግ ይላል። ሙዚቃን ባይወልዳት ለማሳደግ እሷን ደፋ ይቀና ይላል። እውነት ለመናገር የቅድመ ማጣሪያው እሱ ከጎደለው ዝም ይሆናል ውበት መቸሳለሁ። አመሰግናለሁ። አልፏል። በጣም